ሰላም ውድ ሀገር ልጆች እንደማላችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ ደግሞ በክፍል 6 ተመልሼ መጥቻለሁ ማለት ነው። እንግዲህ ከዚህ በፊት ያው ቪዲዮዎችን እንሰራለሁ ብዬ ቃል በገባሁት መሰረት ያው ሌሎችንም ቪዲዮዎችን እንሰራለን፣ ግን አሁን ያው ትኩረታችን ወደ እህተ ማርያም ነው የሚሆነው ማለት ነው። ስለዚህ በክፍል 6 ርዕሱ ላይ እንዳያችሁት በእውነት እህተ ማርያም ድንግል ማርያም ታናግራታለች ወይ የሚል ነው። እንግዲህ ይሄ ጥያቄ ነው። ጥያቄው ደግሞ ያው መልሱን ተመልካች ይመልሰው ማለት ነው። ስለዚህ እኔን አትጠይቁኝ። ግን እንግዲህ ከዚህ በፊት አንድ ያቀረብኩት የእህተ ማርያም ቪዲዮ ነበር። በቅርቡ ደግሞ ብዙዎቻችሁ እንግዲህ ምን ያህላችሁ እንዳያችሁ አላውቅም፣ ግን አንድ እናት አይ ቲንክ ካልተሳሳትኩ ያ ዶርቃ ሚዲያ ላይ ቀርበው ነበርና ብዙዎቻችሁ አይታችኋቸው ይሆናል ማለት ነው። አንዳንድ ያነሳቸው ነጥቦች አሉ። ያ ነጥብ ከእህተ ማርያም ጋር የምናገናኝ ይሆናል። ስለዚህ ያው የዚህ ጥያቄ መልስ ለእናንተ እሰጣለሁ ማለት ነው። ብዙዎቻችሁ አስቀድማችሁ እህተ ማርያምን ከበፊት ጀምሮ የምትከታተሉ ከመጀመሪያው ጀምሮ የምትከታተሉ ካላችሁ ብዙ ጊዜ እህተ ማርያም የምትለን ነገር አለ። እሱም ድንግል ማርያም ሰው አታለች የሚለው ንግግሯ ብዙ ቪዲዮዎች ላይ የምታገኙት ነው። እንግዲህ እኚህም እናት ይሄንኑ ንግግር ያው ሲደግሙ ታስተውላላችሁ ማለት ነው። እንግዲህ ይመስለኛል ካልተሳሳትኩ ታችን ይሄድ ነው መንፈስ የዘር ማንዝር መንፈስ እሱ ይሄኛው ነው። አብዶ አወራዱ ወደ ሲኦል ሲያስገባው ቀጥታ አይ በአምስተኛው ቀን ወደ እመቤታችን ሄድ ነው ወደ ኪዳነ ምሕረት የእመቤታችን ጋር ያየሁትን መናገር አልፈለግም። ለምን? ለእኔ ሚስጥር ነው የነገረችኝ። እሱ እመቤቴ አዝናለች፣ ሰው አታለች። ያን መናገር ያው እንደሰማችሁት ነው እናታችን እንደተናገሩት እመቤታችን አዝናለች፣ ሰው አታለች ነው። ይሄ ንግግር እህተ ማርያምም ከበፊት ጀምሮ ቪዲዮዎቿ ጋር ያው የምታገኙት ነው። እንደ ንጽጽር ላድርግላችሁ ብዬ ነው። ምክንያቱም ያው ብዙዎቻችሁ አሁንም ሟርተኛ ነች፣ ጠንቋይ ነች፣ ሸረኛ ነች፣ ዳራንጋሽ ነች ብላችሁ ነው የምታምኑት። ብዙ ነገር ታወራላችሁ፣ ትለፈልፋላችሁ። ግን ብዙ አመት ቁጭ ብለን ሶሻል ሚዲያ ላይ ታዝበናል። ብዙ ሰው ውሸት ሲያወራ ኢቭን አብሯት አገልግለው የወጡ ሰዎች በብስጭት በቁጭት መልካም ነገር ደህና ነገር ያወራሉ። አይ እውነትም እነዚህ ወንድሞች እህቶች ለቀው የወጡ ሰዎች በእውነትም እውነት አላቸው ብለን ቁጭ ብለን ስንሰማ ሲቀባጥሩ ያለው ነገር ሲዘላብዱ ነው የምንሰማቸው። በቅናት ሲቃጠሉ ሲንተከተኩ ነው የምንሰማቸው እና ብዙ ነገሮች አሉ። ለማንኛውም ያው መልሱ ለእናንተ ትቼዋለሁ። ያው ብዙዎቻችሁ መሳደብ ነው የምትፈልጉት፣ መራገብ ነው የምትፈልጉት፣ አብዳችኋል ነው የምትሉት። ግን የተደበቀ እውነት እንዳለ መረዳት ለምትፈልጉ ሰዎች እንግዲህ ይሄ እንደ መረጃ እንዲሆናችሁ ማለት ነው። እኔ በበኩሌ በራሴ ትዝ ይላችሁ ከሆነ ገና መጀመሪያ ባንዲራ ያቃጠለችበት ጊዜ የተለቀቀ ቪዲዮ ከዛ ጊዜ ጀምሮ ብዙ ነገሮችን በሶሻል ሚዲያ እየተከታተልኩ ነበርና ብዙ ውሸቶች እንደሚወራባት እኔ በራሴ ደርሼበታለሁ። ምንም እንግዲህ ግልጽ የሆነ ነገር ነው። በእውነት በትክክል በቅልቦና ምንድን ነው እየተካሄደ ያለው ብላችሁ የምትፈልጉ ከሆነ ማለት ነውና ሌላው ደግሞ የማመጣው እኚሁ እናታችን ያው የእሳቸው ቪዲዮ ስለጀመርኩ በእሳቸው ልጨርሰው ብዬ ነው። ስለ ቡና የተናገሩት ነገር አለ ማለት ነው። እና እንግዲህ እኔ በበኩሌ ቡና መጠጥ ተጠቀምኩት እህተ ማርያም ሰምቼ ነው። ይህ ስል ግን ሌሎች አባቶች አላስተማሩም እያልኩኝ አይደለም። አጋጣሚ ሆኖ እሷ ግን የእሷ በጣም የከረረ መልዕክት ስለነበር ማለት ነው። እና መጀመሪያ እናታችን ምን እንደሚሉ እንሰማለን። ይሄኛው ቪዲዮ ደግሞ ለወንድማቸው እንግዲህ ስለ ቡና ማለት ነው። እሳቸው እንግዲህ አሁን ቡና አይጠጡም፣ ስኒና ረከቦት አውጥተው ነው የሚጥሉት። እና ወንድማቸው ያየውን ነው እንግዲህ የሚነግሩን ማለት ነው። ቃል እኮ በቃ ምን ብዬ ነገር ሂጅ ቀጥታ ሳስተማረው ቀጥታ የሚሰሩ በሙሉ አሁን በሙሉ በቃ ከኔ በጣም ትችላለህ። ወጥቷል። ገበሬ እኮ ነው፣ ገበሬ ነው። ያው ይሄን ያህል አለ የሚሰግደው እሱ ማለት አንዷን ወረቀት ብቻ ነው የሰጠሁት ማለት 150 ምናምን ትሆናለች ያምልኮቷ። ያችን ህቡ ስሙን ዋናዎችን እንዴት ነው እንደሚማጸኑ በቤቴን ቅዱስ ሚካኤል እነዛን የሰጠሁት። ይሰግዳል፣ ይጸልያል። ጀበና ሲኒ ምናምን ጣል። መጀመሪያ ጀበና ሲኒ በፊትም እኔ ሲሄድ ይጥል ነበር በቤተሰብ እየዞርኩ። ከዛ እኔ ስጥል ዞሮ ሲል ይገዛሉ።
ከዛ መጀመሪያ ሁሉ ግብ ነበርና ልክ እንትን ሲል ይሄን ስንዴ ሲጀምር መጀመሪያ የምናሳየው የቡና እንትን ትልቅ ዘንዶ መጥቶ እንዲከበበዋል እንትን ይሄን ሲኒው ከዛ ይሁን የዚህ ሀገር አለቃ እኔ ነኝ አለኛል። ዘንዶ ማለት ነው እንዴ እንትሩ ላይ የዚህ አለቃ በገዛው እኔ ነኝ አለኛል። ያው ሲያስተውል እንደሰማችሁት ነው እንግዲህ እና እኔ ይሄንን መጀመሪያ የሰማሁት ከተማሪያም ነው እንግዲህ የተማሪያም በቪዲዮ ማለት ነው ትናገራለህ። ያልሰማችሁ ሰዎች ልናሰማችሁ እንችላለን። እኔ ቻናል ላይ ለቅቄው ያለው የቪዲዮ ማለት ነው ቆይቷል። እንፈልገዋለን ደቂቃውን ኤግዛክትሊ ለማውጣት ፈልጌ ነው። ኦኬ አሁን መስማት ትችላላችሁ። ቆራቢ ማሩናችሁ ቡና መጠጣት አይቻልም። ደግሞ ከግንቦት 1 እስከ 7 ባለው ጊዜ ውስጥ በጭራሽ ጀማ አይፈስም። እመቤታችን በጭራሽ ጀማ አትጠይቅም። መልአክ ቡናን ዛሬ ሚካኤል ቡና ላፈተ መልአኩ በዛ ቡና ላይ ቆሞ ማያውቅ እዛ ላይ የሚቆምልሽ እባብ ነው። ልክ ቡናው ሲቆላ ያለው ከለር እሱ ነው የሚቆምልሽ። እሱን ከፈለግሽ ምርጫሽ እሱን ይዘሽ ዛቆች ቪዲዮን ማየት ትችላላችሁ። ብዙ ዛራ ስላለማት ደቂቃ ማፍጀት አንፈልግም፣ ግን እንደሰማችሁት ነው እና ተመሳሳይ ነገር ነው እንግዲህ የምንሰማው ማለት ነው እና እሷም የተናገረችው እሳቸውም የተናገሩት ነገር ተመሳሳይነት አለው። ስለዚህ ያው ፍርዱን ለእናንተ ተዋለሁ ማለት ነው። ዝም ብሎ መሳደብ ሳይሆን የተደበቀ እውነት እንዳለ እንድትረዱና ራሳችሁ እኔ በበኩሌ ምንድነው በቃ ራሳችሁ መረጃውን ሰብስባችሁ ደን ሐሰተኛም ከሆነች ሐሰተኛ ነች በሉ፣ እውነተኛም ከሆነች እውነተኛ ነች በሉ። ግን ብዙ እንደዚህ መምህራኖች ምናምን የሚያወሩትን ነገር ያው ተቀበላችሁ የነሱ እውነት ነው ብላችሁ ብቻ እንዳትደመድሙ ነው። በቃ በራሳችሁ መርምሩት እና እንደኛ አይነት ሰው ከመጀመሪያ ጀምሮ ይከታተል የነበረ ሰው ብዙ ውሸት እንዳለ ያውቃል፣ ይረዳል ማለት ነውና ስለዚህ እኛ ዝም ብለን ከመሬት ተነስተን አይደለም። በጣም ብዙ ውሸት ከአይምሮ በላይ የሆነ ውሸት ማለት ነውና አይኔን ግንባር አድርገው የሆኑ ውሸቶች ነው ያሉት። እነዚህ እንድትረዱ ነው። በቀጣይ ቪዲዮ እንግዲህ ሌሎችን ቪዲዮዎች ያው አጥራጥር ባለማልኩ ለማድረስ እሞክራለሁ። ይሄ ነው እንግዲህ በእውነት ድንግል ማርያም ከተማሪያም ጋር አለችው ታናጋታለችው የሚለውን መልስ ለእናንተ ትቼዋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በቀጣይ ቪዲዮ እንገናኛለን።